ለመስማት ነው የምትወዳት? አዎ አየሽው። አትውደደኝ ከፈለክ ለመስማት ነው የምትወዳት? እጉሽን ተያት ነካኪ ማሪ ምን አስጨነቀሽ ውዴ? እኔ የራሴ እኮ ናት ገዝቻለሁ። 4,000 ሰው እየኮመተ አንቺ አሁን እንደው ስለ ጸጉርሽ ምን አለ ነው ታታረጊያት እንዴ? በእናትሽ እኔ ውዴ ገዝቼው እኮ ነው እንዴ? አትነካኪው ትለኛለች እንዴ? መብቴ እኮ አተንፍሽ እንዳትዪ ብቻ ውዴ። ጆከር ጋላሪ ስሙላልኝ። ሁላችሁም በቃ ጊፍት አላችሁኝ። እኔ የምለው ገንዘብ መኖሬን ግን ማን ነገራችሁ? ነገረችኝ ጉቹ። ኧረ ሀቢብ የሰራብሽን ቪዲዮ አይተሽዋል? ከታች እየጻፈልሽ ሞትኩኝ በሳቅ በስመ አብ ሪፖስት አድርጌለታለሁ። ማፊ ሀቢብ ግን የሆነ ቦታ ስታሽቃብጥ አየሁ። እናቴን ከአንተ አልጠብቀውም። ችግር የለብኝም። ስሚ ውዴ፣ አሁን ቀጣይ አሁን ደግሞ እየሰራንብሽ ነው ከወጥ ቤት ሪፖስት አድርጊው። እሺ ወጥ ቤት ምንድን ነው? ቆይ በአጠቃላይ ምንድን ነው? ከቀጠሮ ጌሙ ላይ አካፌ ነው ምንድን ነው? አልገባኝም። ጋይዝ አካፌን እያሉ ነው በቃ እንደዛ ነው። ዜዶ አቤል ሰምተሽዋል? እኔ ተቀይሜ ያለው ግን እጽፍልሃለሁ በውስጥ። ምን አጠፋው? ችግር የለም እነግርሃለሁ። እሺ ወንድም አለ ዜዶ አንበሳ በላቻት። ባንጋሊውን ግን ከየት አንጥተው ነው? አልሰጠችኝም። የምን አንበሳ? አየው አስታወሰኝ። አውቆ አልሰጠችኝም። አሁን በእንትኑ እየሰሩባት ነው። አዳም ለምንድን ነው ሄዋን ነው አዳም ቢለውን በሱ እየሰሩባት ነው። ይኸው አሁን በሱ ፈን እኮ ነው። አይደብርሽም እኮ አንቺ? የሚያስፈን ነው። እኔም አይደብረኝም። ሲጀመር አንድ ሆናት እንጂ አሳቀችኝ። በስመ አብ ወልድ። ምን እንዳለችኝ ታውቃለህ? ዲቦዬ ያለችኝ ላይክ ዲቦዬ አዳም እኮ ባይሰጠው አይበላም አላለች። አሁን እኮ የቲክቶክ እኮ ኩዊን ትክክለኛ ኩዊን ሆናለች። محمد هذا كوين ماله هذا كوين هذا أنت أنا خبر هذا الناس اللي يقولشال አንተ እኔ ውጭ ላይክ ጌሜ በኢንተርናሽናል ደረጃ እኮ ነው ያኮራችሁ። ግን እናንተ ግን ምን እንደሚሉ ታውቃለህ? ጆካ ሹሃዳ ይሁላ ሰው ምንድን ነው የሚያደርጉት ይላሉ። ኦፊስ ቁጭ ብለን እያየን ነበረ ጌሟል። ሹሃዳ የጌሙላት ነው። ኧረ ቢስሚላ እና የአንድ ሀገር ህዝቡ አንድ ቤት ምን ያደርጋል ይሉኛል። ጌሟ እኮ አንተ ከጌሟ በኋላ ጋላሪዋ ራሱ ፉል ሆኗል። እንግዲህ እሁድ ነው እንትን ያደረገ ከጌሜ በኋላ ጋላሪ ፉል ሆነ። ግን ከዛም በኋላ እንደገና እንደ አዲስ ነው ጋላሪ ፉል ነው እንደ አዲስ። ያማ በቃ አለፈ። የእኛን ሁሉ እኮ የቲክታክ ነጣ እኮ የሁሉንም ሰው ወሰድሽው እንዴ? የእናንተ አልተሞላም ጋላሪ? ኧረ እኔ ስንት ጊዜ ርትቼዋለሁ። 3 ወር ሊሆነኝ ነው እኮ ከጌሜ በኋላ እኔ ተጫውቼም አላውቅም። ብቻ የተሸወርኩትኝ እኔ ሰጠሁት አልታየልኝም። መጀመሪያ ነበር መስጠት የነበረ። አንተ እኔ ራሱ አልታየም እያልኩት 35,000 ሰጥቼ አልታየልኝም። ጆከር 5 ሳንቲም አንድ አበባ አልሰጠህም። አንድ አንድ አልዋሽም። እኔ አልሰጠውም። ልክ ስገባ ብቻ ነው ስሜሽ የገባው እንጂ አልሰጠውም። አይ የለኝም ብለሽኛል እኮ አንቺ። ይኸው አቂውጣለሽ የለኝም ብዬ ለአንቺ ቀጠሮ ደግሞ ማውቃለሁ ስትካልሽኝ እሰጥሻለሁ። ጆከር እስኪ ተው፣ እኔ እጠቅምሃለሁ። ተው አንተ እኔ ለአንቺ እስኪ አንድ አንበሳ ስጠኝ። ጆከር እኮ አንበሳ የሚባል ሰጥቶኝ ራሱ እኮ አያውቅም። ረብስ እኔ አልፈልግም ነገሩ። ተወው ዝም ብዬ ነው። እሺ እሰጥሻለሁ። እኔ ራሴ ስፈልግ እሰጥሻለሁ። አንዱ ይንግማል መጣልሽ። ሰጥቶሻል። በዛ ሰዓት አሁን እሷ የዲቦራ እንታለማን ሆይ ጉድ። እኔ ደግሞ አንበሳ ስትጠዋለሁ። ጌም እኮ ነው ታውቃለህ። ኧረ ቢስሚላ እኔ በህይወት ጌም አይቻልም። ደግሞ አንበሳ ስትጠዋለሁ
እኔ ደስ ስላለች ስጭስ መብትሽ ነው። ሰጥቻለሁ። ደስ ይለኛል። አንበሳ ግን ስሜ እኛ የአረቦችንም ጌም አይተናል። መካከል ላይ የሆነ ጊፍት ይቀላቀላል። በተለይ የመጀመሪያው ነው የሁለተኛው ጌም መሰለኝ ምንም አይነት ነገር እኮ የለም። በዩኒቨርሲቲ ነው የሚያልቀው። ዩኒቨርሲቲ ነው የመጀመሪያው፣ ሁለተኛው ያለ ነው ተጀምሮ እስከሚያልቅ ዩኒቨርሲቲ ነው ያየሁት። ሁለተኛው ላይ የመጀመሪያው ላይ ትንሽ አንበሳለሁ። እኔ እንደውም የሆነ ሰዓት ላይ ጆን ዳንኤልን፣ ኤርቪን እና የጉቺን አይቻልም። ከዛ የሀቡን አየሁ መጨረሻ ላይ ነው ሬዲ ኮይን ሰማ አንተ ብቻ ነው የተቀየመኝ። እግዚአብሔርን ያላየሁት ሰው ይበላል። ኦኬ ሹክራን። ኧረ ዲቦዬ ደግሞ እኮ ያመጣሽው እኮ ስታይሉ እኮ ነው። ስታይሉ ከባድ ነው። ሁሉ ነገር ይፈቀዳል። ለምን እኔ አልነግርሽም? የሳጆ አንበሳ አለ፣ የጉቺ 3 አንበሳ አለ፣ የሀቢብ አንበሳ አለ። ጆን ዳንኤል አንበሳ ነው ምንድን ነው የሰጠኝ? ኖ ይሄ የሚጠፋ 40 ምናምን ሺህ የለም አሞራው የሚመስለው። ኧረ እሱን አልሰጠኝም። አንቺ ቅደታ። ኧረ እሱን የሰጠሽ ዋ ምንነች ነው? ኧረ ጆን ዳንኤል አንበሳ ነው የሰጠኝ። አንቺ በእናትሽ ጀመር ያለቀለበትኑ ነው የሚበረው። ቀዩን የሰጠችው እንትና ነች። ይሄ የሚበረው ጃኒ ናት። ጃናት የሰጠችው ስሚ እንትና ብለድ ነው የተሰጠኝ። እኔ እንትኑ ብለድ ነው የሰጠኝ። ጆን ዳንኤል አንበሳ ነው የሰጠኝ። አንቺ እኛም አልታየም። በቃ ጠቅላላ አድርገሽ አመሰግናለሁ። እኔ ትልቁን ያወረርኩት ሀቢብ እና እኔ ጋር ሲስተር ትልቁን ያወረርኩት የምትለው 6 ጋላክሲ 6 ጋላክሲ እና 2 ልብ ጉቺስ ኦኬ። አንበሳ 3 አንበሳ ጉቺ ሀቢብ ግን በጣም ተጎድቷል። ከዛ በላይ ሊሰጥሽ ነበረ ግን እንትን ነው አለች። ላግ በቃ አያስፈልግሽም አለች። አንተ ያወጣው ተጎድተዋል ወንድሜ። የራሷ የሰጠችኝን ነው። እንደውም ብዙ ሙሉን ነው ጊፍት ጋላሪ የሞላችልኝ። የቀጠሮ ጌሚ ዙራሽ ለሌላ ዜጋ አሳልፈ ልሰጣት መብሊያተናል መጠጫተናል ብለህ እኔ ብሎን እያየሁ ይሳኩ ነበር። ዛሬ ነው ያየሁት። ጆካ በቃ አውራኝ፣ በውስጥሽ እንዳትረሳ። አወራሻለሁ አባት። እሺ ወንድሜ። ጀነራል ስንት አንበሳ ነው የሰጠኝ? ጋይስ ንገሩኝ። ሰላም አለይኩም። ቴንኪው እናቴ። እኔ እናት ስሙ ጋይስ፣ ፎሎ ያላደረጋችሁ እዚህ ፕላስ ምልክቷን ሲደመር ምልክቷን ለማታውቁ ሲደመር አልችላችሁ እዚህ ከስሜ ጎን ቻሌንጅ አለ። ቻሌንጅ ተቀላቀሉ። ኮሜንት ብቻ ነው የምትከሙቱት። ከዛ በኋላ ትሸለማላችሁ። ላይክ ካገኛችሁ በደንብ 300 ምናምን ላይ ካገኘው አይ ወድቅ ያለው ስሚ ዜድ፣ አንቺ ገብተሽ እኮ ላይክ አድርጉልኝ ምናምን ብትይ እኮ ያደርጉልሽ ነበር። ዝም ብለሽ ነው እንጂ። አይ እኔ ዝም ብዬ ነው እንትን ያደረኩት። እግዚአብሔር ምንድን ነው ያልኩት? እስካሁን እኮ 3 አንበሳ እና 1 ዩኒቨርስ ተሸልሟል በዚህ ቻሌንጅ። ቻሌንጅ እንጂ በሌላ አልሸለምሽም። አረ ሸለምኩ በእናትሽ። አንዷ ደግሞ ዛሬ ኢቫ የምትባል ልጅ መታ እንትን ቪዲዮ ሰርታልኝ ነበር። ከዛ ብታ ኢቫን እንትን ካልኩ በኋላ እንትን ሲሉኝ ኧረ ጋይስ እኔ እኮ ጌም አልጫወትም ከዚህ በኋላ በቃ ብዬ ነው። ኧረ ተው ወይ ሆቴል ልቀይር። እኔ እኮ ቻሌንጅ የምሰጣቸው በዛው እነሱም እየተጠቀሙ በዛውም ፎሎ እያደረጉ በዛውም ሼር ምናምን ስቴፕ አለው እኮ ዝም ብሎ እኮ አይደለም። እኔስ ዜድ እኔና አንቺ ለምን በመገዳደል አንጫወትም? አመሰግናለሁ። እዛ የምትገድለውን ሂደህ ግደል። አይደለም ካልሆነ ቀን ልጨርስሽ ብዬ ነው። ዜድ ግን ፈዛብኛለች። ነኝ ፈሪ እኮ ነች። በተለይ እኔ ጋር እንዴት ሆና እንደብሸሽታ እንደምትወጣ ዜድ እንደ ድሮ አይደለች። ፈዛብኛለች። አፍቅራ እኮ ነው። አንቺ ለእኔ እኮ 24 ሰዓት እኮ ነው የምትደውልልኝ።
ማ አንተ በውስጥ እኔ ቴሌግራም ላይ ካላነሳውላ ላይ ብላ አትገባ። እንዴት ተፈቃቅራችሁ? እኔ አይደለሁም እሷ ናት ያፈቀረች። አቀነው እንድትኖር ብዬ ነው። እና ለምን አትጋቡ? ኧረ አላገባትም። እኔ አገባዋለሁ። ጀኮር ቆንጆ ነው። አገባለሁ ወይ ደግሞ ልቅባለሁ። ወይ ታገባኛለህ ወይ ልቅባለሁ። ቱጌዘር እናንተ ቱጌዘር ናፈቀኝ ማየት። ቱጌዘር we are ቲክታክ ዩኒቨርስ። ማን ነበር እንዲ ያለው? ቱጌዘር ሄለን